ይህን አፓርትመንት ውስጡን ሳታዩት በጭራሽ እንዳታሳልፉት ታተርፉበታላችሁ። በጣም ፌር በሆነ ፕራይስ ነው ይህን አፓርትመንት ይዤላችሁ የመጣሁት። ፉሊ ፊኒሽድ ነው፣ ጥንቅቅ ብሎ ያለቀ ነው። ነዋሪዎች ጎረቤት ላይ የገቡበት አፓርትመንት ነው። ይሄኛው የምትመለከቱት ክሎዝድ ኪችን ነው። የተናጠል ካርታ የወጣለት አፓርትመንት ነው። እንደምትመለከቱት ኪችኑ በራሱ የተፈጥሮ ብርሃን በደንብ ያስገባል። ሳሎኑን ስፋቱን መመልከት ትችላላችሁ። በጣም ሰፊ ነው። ስኩዌር ሆኖ የተሰራ ሳሎን ነው። ለሶፋ ሴታፕ ምናምን አትቸገሩ። ሳሎኑ በቂ የሆነ የተፈጥሮ ብርሃን አለው። እንደምትመለከቱት ሲሊንግ ሄይቱ ከስታንዳርድ በላይ ነው። ዋጋውን መጨረሻ ላይ ነግራችኋለሁ። እስከ ቪዲዮ መጨረሻ ተከታተሉኝ። ይሄኛው ደግሞ ኮመን ባዝሩም ነው። ኮመን ባዝሩሙ በጣም ሰፋ ያለ ነው። የተፈጥሮ ብርሃን ያስገባል። እቺኛው ደግሞ አንደኛው ቤድሩም ነች። ቆንጆ የሆነች ቤድሩም ነች። እንደምትመለከቷት በጣም የተፈጥሮ ብርሃን ምናምን ታስገባለች ማለት ነው። አሰም ታይም ማስተር ቤድሩሙ ደግሞ ስፋቱ ልነግራችሁ አልችልም። በጣም ሰፋ ያለ ማስተር ቤድሩም ነው ያለው። ዋጋው በጣም የሚያጓጓ ዋጋ ነው። አያት በሻሌ አካባቢ ነው። ዲጂታል ካርታ አለው ብያችኋለሁ። ይሄ ባልከኒ ነው። የማስተር ቤድሩም የራሱ የሆነ ባልከኒ ሰፊ ባልከኒ ያለው። አሰም ታይም ደግሞ ይሄኛው ባዝሩም አለው። ማስተር ቤድሩም ማስተር ባዝሩም አለው። እንደምትመለከቱ የተፈጥሮ ብርሃን አለው። ሁሉም ሮሞቹ የተፈጥሮ ብርሃን ያስገባሉ። የዚህ አፓርትመንት ትልቁ ኳሊቲው የተፈጥሮ ብርሃን ነው። አንዘን እቺኛዋ ደግሞ ሌላኛዋ ሶስተኛዋ ቤድሩም ነች። ሰፋ ያለች ቤድሩም ነች። ሁለት አልጋ ባንድ ላይ መያዝ ትችላለች። እንግዲህ ሁለት ልጆች ምናምን አንድ ላይ ሲኖሩ የራሳቸው አልጋ እንዲኖራቸው ከተፈለገ እነዚህን ሴታፕ አድርገን መጠቀም እንችላቸው ናቸው። ቪውን ተመልከቱት። የውስጥ ለውስጥ መንገድ ሁሉ ሳይቀር አስፋልት የሆነ እንግዲህ ኢንፍራስትራክቸር የምናምን ችግር የለበት። ውሃ፣ መብራት ፋንክሽናል የሆነ ነው። ሊፍት ደግሞ ኦልሬዲ ፋንክሽናል እየሆነ ያለ አፓርትመንት ማለት ነው። ስለዚህ ይሄን አፓርትመንት በ7.5 ሚሊዮን ብር